ሰላም እንዴት ናችሁ? የብሬክስ ጀነራል ትሬዲንግ ቲክቶክ ፔጅ ተከታዮች ዛሬ ይዤላችሁ የመጣሁት የ2018 የግብር አከፋፈል ሁኔታ ነው። ምክንያቱም በየሩብ ዓመቱ እንዲከፈል ወይም ደግሞ በኳርተር ተከፋፍሎ እንዲከፈል ስለተደረገው ስለዚህ አሰራር ነው። እንግዲህ የ2018 ግብር የሚሰላው በ2017 ዓመተ ምህረት ላይ በከፈልነው ነው የሚሆነው ማለት ነው። ስለዚህ ለምሳሌ አሁን እዚህ ጋር የምናየው የ2017 ዓመተ ምህረት ግዣችን ገቢያችን እና ትርፋችን ምናምን የሚለው ነው። ስለዚህ በ2017 በሪቪኒውያችን ወይም ደግሞ ገቢያችን የ2017 ሪቪኒው እዚህ ጋር እንደምናየው 2 ሚሊዮን ብር ነው እንበል። ምሳሌ ነው አሁን እዚህ ጋር የምንሆነው። ስለዚህ ኮስት ኦፍ ሴልስ ወይም ደግሞ ይሄንን 2 ሚሊዮን ብር የሸጥነው ስንገዛ ደግሞ 1 ሚሊዮን ብር ወጪ አውጥተናል። ስለዚህ ከ2 ሚሊዮን ብሩ 1 ሚሊዮኑን ብር ስንቀንስ እዚህ ጋር የምናገኘው ግሮስ ፕሮፊታችን ስንት ነው ማለት ነው የሚሆነው? 1 ሚሊዮን ብር ነው ማለት ነው። ስለዚህ 1 ሚሊዮን ብር ግሮስ ፕሮፊታችን ነው ማለት ነው። 2 ሚሊዮን ብር ገቢ አግኝተናል፣ 1 ሚሊዮን ብር አውጥተናል። እንግዲህ ይህንን 2 ሚሊዮን ብር ስንሸጥ አንዳንድ ወጪዎች ደግሞ አውጥተናል። የአድሚን ወይም ደግሞ ንግዱ ላይ ትራንስፖርቴሽን ሊኖር ይችላል፣ ደሞዝ ሊሆን ይችላል ለሰራተኞች ምናምን። እሱን ደግሞ ስንት ብለን እንበለው? 200 ሺህ ብር አውጥተናል እንበል። ስለዚህ 1 ሚሊዮን ብር ግሮስ ፕሮፊት አትርፈናል። ከዛ ላይ ግን ከ1 ሚሊዮን ብራችን ላይ 200 ሺህ ብር ደግሞ ተጨማሪ ወጪ ያወጣውን ስንቀንስ አጠቃላይ ከታክስ በፊት ስንት ብር ፕሮፊት አለን ማለት ነው? 800 ሺህ ብር። this is a net profit before annual tax ነው፣ ታክስ ሳንከፍል ማለት ነው። እንግዲህ በግብር አሰራሩ መሰረት የትርፋችንን 30% ለመንግስት ምን ማድረግ አለብን? ግብር መክፈል አለብን ማለት 30%ቱ የመንግስት 30%ቱ ግብር ደግሞ ስንት ይመጣል እዚህ ጋራ? የ800 ሺህ ብሩ 30% እዚህ ጋር 240 ሺህ ብር ይመጣል ማለት ነው። 240 ሺህ ብር 240 ሺህ ብር ትመጣለች። ስለዚህ እችኛዋ 240 ሺህ ብር ለግብር የምንከፍለው ነው በአመቱ ማለት ነው። በዚህ ሁኔታ ውስጥ ግን ዊዝወልድ ደግሞ በ2017 ዊዝወልድ ተደርገን ሊሆን ይችላል። ዊዝወልድ የተደረግነው በ2017 ውስጥ የ40 ሺህ ብር ዊዝወልድ ተደርገናል ከሆነ 240 ሺህ ብር መክፈል የነበረብንን አጠቃላይ ስንት ነው የምንከፍለው ማለት ነው? እዚህ ጋር መተን 200 ሺህ ብር እንከፍላለን ማለት ነው። ስንት? 200 ሺህ ብር። ስለዚህ አጠቃላይ ክፍያው 200 ሺህ ብር ነው እና በ2017 እኛ አሁን ግብር 200 ሺህ ብር ከፍለናል በካሽ። 40 ሺህ ብር ደግሞ ዊዝወልድ ተደርጎብናል። ሰዎች 3% ወይም 2% ዊዝወልድ እያደረጉብን የነበረውን እሱን ማለት ነው። ስለዚህ አጠቃላይ በ2017 የከፈልነው ግብር 240 ሺህ ብር ነው። እንግዲህ ይሄኛው ነው ለኳርተር ወይም ደግሞ በየሩብ ዓመቱ ተሰልቶ በ2018 የምንከፍለው ማለት ነው። ስለዚህ ይሄኛውን 240 ሺህ ብር የዓመት ግብር ከከፈልን እዚህ ጋር ደግሞ እንመጣለን ማለት ነው። እንዴት አድርገን? ይሄ በየኳርተሩ ይከፈላል። 4 አይነት ኳርተር አለ። ምክንያቱም በየ25% ተደርጎ ስለሚከፈል የመጀመሪያው ኳርተር 1 የምንለው ከየካቲት 1 እስከ የካቲት 30 ነው የሚከፈለው ክፍያው። ሁለተኛው ኳርተር ደግሞ ከግንቦት 1 እስከ ግንቦት 30። ሶስተኛው ኳርተር ከነሐሴ 1 እስከ ነሐሴ 30። አራተኛው ኳርተር ደግሞ መጨረሻ ላይ ይከፈላል። እሱ እንዴት እንደሚከፈል እናያለን። ከዚህ አሁን ግን የመጀመሪያው ኳርተር ወይም የመጀመሪያው የሩብ ዓመት የሚከፈለው ለምሳሌ መጀመሪያ ላይ የ2017 ስንት ነበረ ግብራችን አለን? አጠቃላይ ግብሩ 240 ሺህ ብር ብለናል። 240 ሺህ ብር ይሄኛው ማለት ነው። ስለዚህ ይሄኛው 240 ሺህ ብር ከሆነ ይሄኛው 240 ሺህ ብር የ2017 ዓመተ ምህረቱ ነው። ስለዚህ የ2017ን ለአራት እንከፍለዋለን ማለት ነው። ይሄ ቶታል ፕሮፊቱ የ2017 አኑዋል ታክስ የምንከፍለው 240 ሺህ ብር ነው። ይህን 240 ሺህ ብር ለየአራት ዙር ለአራት ኳርተር ወይም በ25% ስናከፋፍለው ስንት ሺህ ይመጣል? 60 ሺህ ብር ይመጣል። ስለዚህ የመጀመሪያው ኳርተር ላይ የምንከፍለው 60 ሺህ ብር፣ የሁለተኛው ኳርተር ላይ የምንከፍለው 60 ሺህ ብር፣ በሶስተኛው ኳርተር ላይ የምንከፍለው 60 ሺህ ብር አለ ማለት ነው። ይህንን እንከፍላለን። ስለዚህ የመጀመሪያው ኳርተር ላይ ከየካቲት 1 እስከ የካቲት 30 ይህንን 60 ሺህ ብር ስንከፍል ዊዝወልድ ደግሞ 3% ስንገዛ ግዢ ሰው ዊዝወልድ ያደርገናል። ይሄንን 3% ማለት። ስለዚህ ለምሳሌ ከሐምሌ 1 እስከ መስከረም 30 ሰው 20 ሺህ ብር ዊዝወልድ አድርጎን ከሆነ እኛ
በዚህ የመጀመሪያ ኳርተር 60 ሺህ ብር መክፈል ነበረብን አይደለ? 20 ሺህ ብር ተቀንሷል። ስለዚህ 40 ሺህ ብር ሂደን እንከፍላለን ማለት ነው። 20 ሺህ ብር ዊዞልድ እንመጣለን። ሁለተኛው ኳርተር ላይ ደግሞ ክፍያው የሚከፈለው ከግንቦት 1 እስከ ግንቦት 30 ነው። እሱም ደግሞ ስንት ሺህ ብር ነው ብለናል? 60 ሺህ ብር ነው የምንከፍለው ብለናል። ከዚህ 60 ሺህ ብር ስንከፍል ዊዞልድ ደግሞ የምንደረገው ይኖራል። ይሄ የዊዞልዲንግ አለ። ዊዞልዲንጓ እቺ 15 ሺህ ብር ዊዞልድ ተደርገን ከሆነ 60 ሺህ ብር መክፈል ነበረብን። 15 ሺህ ዊዞልድ ተደርገናል። ስለዚህ ስንት ነው የምንከፍለው? በዚህኛው ዙር 45 ሺህ ብር እንከፍላለን ማለት ነው። የሶስተኛው ኳርተር ስንመጣ ነሐሴ 1 እስከ 30 የሚከፈል ነው። ዊዞልድ የምንደረገው ደግሞ ከጥር 1 እስከ መጋቢት 30 ባለው ውስጥ ያለውን ዊዞልዲንግ ነው ማለት ነው የሚታሰብልን። ስለዚህ በዚህኛው ዙርም ስንት ነው መክፈል ያለብን? 60 ሺህ ብር። ለምሳሌ 30 ሺህ ብር ዊዞልድ ከተደረግን ደረሰኛዋን ይዘን 30 ሺህ ብር ነው ሂደን የምንከፍለው ማለት ነው ግብሩን ስንከፍል። ስለዚህ እስካሁን ድረስ ባለው አጠቃላይ 60 ሺህ 180 ሺህ ብር ተከፍሏል። ስለዚህ ስንተኛው ኳርተር ቀርቶ ነው? አራተኛው ኳርተር ተቀርቶ ነው። አራተኛው ኳርተር ግን 60 ሺህ ብር ብቻ አይደለም ኮመንሊ የሚከፈለው። እሱ የ2018 አጠቃላይ ትርፋችን ታውቆ ነው የሚከፈለው። ስለዚህ በሚቀጥለው ቪዲዮ ላይ የ2018 ግብራችንን ከታወቀ በኋላ እንዴት አድርገን አራተኛውን ኳርተር መክፈል እንዳለብን እንዴት እንደሚሰራ አሳያችኋል። እስከዛው ለዚህ ቲክቶክ ፔጅ አዲስ የሆናችሁ ሰዎች ፎሎው፣ ሼር፣ ኮፒ ሊንክ እያደረጋችሁ ሌሎችም ጋር እንዲደርስ ጥያቄም ካላችሁ ጥያቄያችሁን እዚህ ስራ አድርጋችሁ በሚቀጥለው ቪዲዮ ላይ እንድሰራላችሁ